ሁላችሁንም የምላችሁ በዚህ አጋጣሚ ብትወድቁ እንኳን እንደምትነሱ ማሰብ አለ። 8 ጊዜ ብትወድቁ 8 ጊዜም ተስፋ አትቁረጡ። መፍጠር አያስፈልግም። ያላችሁ ታለንት እስከዛሬ የለፋችሁለትን ነገር ብቻ ነው እዛ ሜዳችሁ ልታሳዩ የምትችሉት። ይቅናችሁ። በጣም ትልቅ እድል ነው። የእናንተን እድገት በደንብ አስተውለናል። የእናንተን ኮሚትመንት በጣም አይተናል። ቢዮንድ ከማሊያ መሸጥ ውጭ ያለን አላማ ነው ያለ የነገ ጀግኖቻችንን ነው ዛሬ ብለን እንግዲህ ያው ፎርቹኔት ሶከር አካዳሚ በትንሹ እንድታውቁት ያክል ትንሽ ይሄን ትንስጣችሁ ከዋናው ጋር መስራት ከጀመረን ከ7 ዓመት በላይ ሆኖናል። የምንሰራው በሁለቱም ጾታ ነው። ያው የተመሰረተው በ7 ልጆች ነው። የአሁኑ የእንግሊዙ ጉዟችን የሚሆነው ጁላይ 5 እስከ ጁላይ 11 ነው ውድድሩ የሚቆየው። ከዛ በመቀጠል ግን ፕሮግራሙ ውስጥ ዳይ 3 እና ዳይ 4 ላይ የፕሮግራሙ አካል የሆነው ኦልድ ትራፎርድ እና አንፊልድ ስቴዲየም እንደሆነ ፕሮግራሙ ላይ ተገልጾልናል። የትኛውም አመራር የሚመኘው አንድ ልጅ 2 ልጅ ቢታይልኝና ክለቤን ከዛም አልፎ ደግሞ ሀገሩን የሚያስጠራ ትውልድ ብፈጥር ብሎ ነውና ለዛ ነው የምናቀነው። እንግዲህ ያንን ደግሞ እንጥራለን። ከዛ ደግሞ ፈጣሪ ተጨምሮበት እንደሚሳካ ተስፋ አደርጋለሁ። በድጋሚ ስላከበራችሁ በጣም አመሰግናለሁ።